አዳም በመብል ያመጣውን ሞት ለማፍለሱ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል። እግዚአብሔርና መብል ለውድድር ቀርቦልን መብል መምረጣችን ጾምን መሻል ማለት እንደሱ ነው። ስለዚህ የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ አንተ የኔን ፍቅር ካፈለስክ እኔም ያንተን አካል በሞት አፈርሰዋለሁና አፈለሰው ማለት ነበር። እንደ መልእክት ፍለሰ አፈለሰው ማለት ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈለሰ ነው። እግዚአብሔርን ከምንጣላባቸው አንዱ ጾምን መሻል ነው። መጾም ደግሞ እግዚአብሔርን የማክበር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንደሆነ ተሰጥቷል ማለት ነው። አሁን ጌታችን የጾመው ስንት ቀን ነው? 40 ቀን ነው። 40 ተመልከቱ። ስታካፍሉት ለአምስት ስታካፍሉት ምን ደርሷል? 8ቱን ቀን ለውሃ ጠባይ፣ 8ቱን ቀን ለመሬት ጠባይ፣ 8ቱን ቀን ለነፍስ ጠባይ፣ 8 ቀን ካሰና ያንን ታስገብግበን በልተን በመጎምጀት ያመጣነውን ሞት አፈለሰልን። እንደገና ደግሞ የተረጉሙታል አባቶቻችን ላላቱ በያላት 10 ፍጹም 10 ፍጹም 40 ቀን የጾሞ 10 ቀን ካሳ ለማለግ ነው። አላችሁን? እግዚአብሔር ከሁላችሁ ጋር ይሁን።